ችግር ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ትንሽ አስጠበቅሽን። ጠጋቤ እንጂ ወደኛ ዞር በይ እንዴ። ከኛ ጋር አይደል እንዴ ልታወሪ መጣሽ? ምን ሆነሽ ነው? ይቅርታ ልታቅፊ ልትስሚኝ ምናምን ይጠራሽ? ኧረ አይደለም። ወደ ገደለው ግቢ ጠጋበይ። ምን ችግር አለው ሰላም ብንልሽ? አስፈላጊ አይደለም። ከይቅርታ ጋር ችግር የለውም። ምን ሰላም ብትልሽ የሚጨምርልሽ ነገር አለ? አይ የለም። ያሰብሽውን ነገር ያሰብነውን ነገር ተናግረን መሄድ ነው። ኦኬ ሄርሜላ እቻልሽ መጠን ረጋ ብለሽ ለማውራት ሞክሪ። ማለት በጣም ግልፍተኛ እየሆንሽ ነው። ግልፍተኝነት ሳይሆን ካለማመን አንፃር ኦኬ ያምንሽ ያድንሻል። እንግዲህ አብርሃምን አምንሻል ከኛ ይበልጥ። ግን ዛሬ እኔና ሩታ የቀጠርንሽ ለብሽሽቅ ወይ መጥፎ ንግግር ለማውራት የሆነ ነገር በቃ አንድ ሁለት ለመባባል አይደለም። እኛ ጋር ያለውን እውነታ በቀስታ ለማስረዳት ላንቺ ለመንገሰ ለማስረዳት እንዲገባሽ ብዙ ያልገባሽ ነገራቶች ስላሉ ያልታዩሽ ነገሮች ስላሉ እንዲታይሽ ልናረግ ነው የመጣነው እኔና ሩታ። ስለምን ጉዳይ ምንድነው ያልታየው? ኦኬ ጥሩ ጥያቄ ነው። በደንብ ተረጋግተን እናወራለን ብዬ ተስፋ አደርጋለሁ። ከዚህ በፊት ሄርሜላ በጣም ብዙ ነገሮችን ለማየትም ሆነ አንቺም እንድታይ ነገሮችን ለማድረግ በስሱ ሞክረን ነበረ። ግን ደግሞ ያንን ነገር ከጥሩ ሳይሆን ከመጥፎ ነው እየተረዳሽ የነበረው። ዛሬ ላይ አንዳንድ አይ ቲንክ ማየት ያለብሽ ነገር አለ ብዬ አስባለሁ። እኔም ይሄንን ሀሳብ ፍቅር ስታመጣው በሷም ሀሳብ ተስማምቼ ነገሮችን እንድታይ ዛሬ ጠርተንሻል ማለት ነውና ምንድነው መሰለሽ ከዚህ በፊት ከፍቅር ጋር አብርሃም እየተጻጻፈ የነበረውንም ነገር ሀሳቡን ምናምን የት ድረስ ነገሮችን ለማድረግ እንዳቀደና አስቦ እንደነበረ ፈቃደኛ ከሆንሽ እንድታይ እንፈልጋለን። እና እሷም ይሄንን ነገር ልታሳይሽ ሬዲ ነች። አንቺም ፍላጎቱ ካለሽና ፈቃደኛ ከሆንሽ ብታዩ ደስ ይለናል። ያው አሁን እኛ ይሄንን ነገር የምንልሽ ነገሮችን እንድትረጂ ነው እንጂ ያንቺን ሀሳብ ቀይሪ አትቀይሪ ወይም ደግሞ ይሄ ሆንሻል ያ ሆንሻል የሚለውን ነገር ለማድረግ አይደለም። ግን ደግሞ ጀስት በመልካምነት በመረዳት ነገሮችን ኢቭን በመጥፎ አንግል እንኳን ሳታዩ በጥሩ አንግል አይተሽ ነገሮችን አንደርስታንድ እንድታረጊ ነው። ሲቀጥል ደግሞ ከዚህ በፊትም አይ ቲንክ ምንድነው ራስሽ ላይ የሆነ ጉዳት ለማድረስ እየፈጠርሽ ወይም ደግሞ የሄድሽበትን ርቀት ነበረ እና ያንን ነገር እንኳን ከማድረግሽ በፊት ይሄንን ነገር አይተሽ አትሊስት ኦኬ ይሄንን ነገር እኮ እንደዚህ ተፈጥሮ ነበር የሚለው ነገር ካምሮሽ እንድታስቀምጡ ስለምንፈልግ ነው። ትላንትና አይሆንም ዞር ባይ ምናምን ብሎ ሄደን ሰው ያለ ምክንያት ደግሞ ወዳንቺ መጥቶ በቃ አሁን ደግሞ አንድ ላይ እንሁን ሲልሽ አንድ ላይ መሆን ራሱ ይሄ ትላንትና ትቶሽ ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንፃር ነው እንጂ ሌላ ነገር አይደለምና ማየት ይቻልሽ። አይ አያስፈልግም። አንቺም እንድታምኚን እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትን ቮይስ መስማት አይጠበቅብኝም። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነቱን ማውራት አለ ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። የአብርሃምን ታውቂያለሽ? ቁጥሩን ብቻ ሳይሆን ኢትስ ኦኬ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንፃር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እንግዲህ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ትችያለሽ። አይ ቲንክ ስለአንቺ ምን እንደሚል ለሌላ ሰው ሞርኛ ከምንናገረው ብታይሻለሽ። እሱ ብቻ ሳይሆን አይ ቲንክ ካሳየኝ ነገር ካልሽው ይሄንን መቼም ሊያሳይሽ እንደምችል 100% እርግጠኛ ነኝ። በጭራሽ ያሳይሽ እንደገና ደግሞ እኔና እሱ በስልክ ማውርተናል። ይሄን ነገር ግዴታ በካሜራ ማውጣት አይጠበቅብንም። ስለኔ ነገራትን ነገሮች እንደገና ስላንቺ የሚያወራትን ነገሮች እንዳለ እንደዚህ ብያታለሁ ብሎኛል። ግን በአይን ወይም ደግሞ በአካል ወይም በቪዲዮ ያው ሚዲያ ላይ ከወጣ ነገር የተሻለ ነገር የለም። በመጀመሪያ እንደዛ ካልሽ ባለፈ ደግሞ አንዴ ይቅርታ ጋር አሁን እናንተ ትናንትና ስንት ነገር ለመፍጠር እየሞከራችሁ የነበራችሁ ሰዎች ከይቅርታ ማለት መምከሩ